ሐሰተኞች፣ ውሸተኞች፣ አመፀኞች ሙሉ በሙሉ የእግዚአብሔርን መንግስት ስራ ለክፉ ጉዳይ የሚገለገሉ ቀድሞም ነበሩ፣ ዛሬም አሉ። ሐሰተኞች ወደፊትም ይኖራሉ። ስለዚህ እነሱ ስለነበሩ ስላሉና ስለሚኖሩ እውነተኞችን መሾም፣ እውነተኞችን መቀባት፣ እውነተኞችን ለአገልግሎት መለየት፣ እውነተኛ አገልጋዮችን ማስታጠቅ ተገቢ አይደለም ብሎ ክርስቶስም አላቆምም፣ ወደፊትም አያቆምም። መንፈስ ቅዱስም አላቆምም፣ ወደፊትም አያቆምም። አማኞች ይህ ነገር ገብቷቸው እውነተኛ አገልጋዮችን በጥንቃቄ የቤተ ክርስቲያን መሪዎች ለይተው ለልዩ አገልግሎት ማብቃት፣ ማስተማር፣ ማስታጠቅ፣ መሾምና መለየትና መላክ ያስፈልጋቸዋል። ቤተ ክርስቲያን ይህን ማድረግ ይገባታል። ሌላው ምንድነው ማድረግ የሚገባት ቤተ ክርስቲያን ብለን ካልን አመፀኞችና ሐሰተኞች ጋር፣ ወንበዴዎችና ክፎች ጋር የሥጋ ትግል ማድረግ፣ ጦርነት ማድረግ ተገቢ አይደለም። ለምን? የአመፅ አባት፣ የክፋት አባት፣ የሌብነት አባት፣ የወንብድና አባት፣ የውሸት አባት፣ የስህተት አባት ዲያብሎስ ነው። ዲያብሎስ ነው። መንፈሳዊ ውጊያ ማድረግ አለባት ቤተ ክርስቲያን። አማኞች መንፈሳዊ ጦርነት ነው ማድረግ ያለባቸው። ቁጥር 1 መንፈሳዊ የጦር መሳሪያችንን መጠቀም ነው ያለብን። እነዚህ ሰዎች በጨለማው መንፈስ ተመርተው ነው በሐሰቱ ዘልቀው ጠልቀው ተነክረው ገብተው እንዲህ ባለ ክፋት ላይ ብታያቸው የታመሙትን ወይም በከፊል ችግር ላይ ያሉት እንኳን ሳይቀር በዛ በሽታ እንዲያዙ ያደረገው አጋንንት ነው። አጋንንት ነው፣ ዲያብሎስ ነው። እና ቤተክርስቲያን ምንድነው ማድረግ ያለባት? መንፈሳዊ ጦርነት ነው ማድረግ ያለብን። መንፈሳዊ የጦር መሳሪያችንን የእግዚአብሔርን ቃል መጠቀም መቻል አለብን። ፊት ለፊት የሆነ መንፈሳዊ ጦርነት ማድረግ መቻል አለብን። ይህንን መንፈስ የምንሰብረው በመንፈሳዊ የጦር መሳሪያችን ነው። መንፈሳዊ ውጊያ ማድረግ አለብን። ይሄ ሲሆን ነው። ሌላኛው አማኞች ማድረግ የሚገባቸው በዚህ ይሄ ችግር ባይፈታ እንኳን ምንድነው ማድረግ ያለብን? ምንድነው ቤተክርስቲያን ማድረግ ያለባት የሚለውን ነገር ላሰምር እፈልጋለሁ። ለምሳሌ ይሁዳ ድንገት ወደ ሐሰተኞቹ ገባ። ጌታንም ተወ፣ ሐዋርያነቱንም ተወ። ከአመፀኞች ጋር አንድ ላይ ወገነ። ሐዋርያ ነበረ፣ ከዳ፣ ካደ። በዚህ ጊዜ ሌሎች ሐዋርያት ድንጋይ ይዘው፣ ዱላ ይዘው፣ መቁረጫ ይዘው፣ ጦር ይዘው፣ መውጊያ ይዘው፣ ቦምብ ይዘው አልወጡም። ሌላ ሰይፍ ይዘው ይሁዳን ለማሰር አልወጡም። አማኞች ምንድነው ማድረግ ያለባቸው? አመፀኞች ናቸው። ቤተክርስቲያንን ከርተዋል፣ ቤተክርስቲያንን አዋርደዋል፣ የክርስቶስን ስም አዋርደዋል። እና እነዚህ ሰዎች ሐሰተኞችን በከፊል የታመሙትም ከፍተኛ ነቀፌታ አምጥተዋል፣ ለወንጌል እንቅፋት ሆነዋል። እጅግ በጣም አደገኛ የሆነ ችግር ቤተክርስቲያን ላይ እንዲመጣ ምክንያት ሆነዋል። እና የሥጋ ጦርነት ማድረግ የለብንም። ይሁዳን ዝም ብለው ተውት። ጥፋቱ እኮ ይገለዋል። አመፃው እኮ ይገለዋል። ክህደቱ እኮ ያጠፋዋል። ውሸቱ እኮ ያጠፋዋል። ዝም ብላችሁ ተመልከቱት። እዩዋቸው። ዝም ብሏችሁ ምድር ላይ እንደ ማለዳ ጤዛ ይረግፋሉ። የተወሰነ ጊዜ ነው የሚቆዩት። ዘልቆ ለመኖር የመኖር ጉልበት የላቸው። እግዚአብሔር እኮ የጽድቅ አምላክ ነው። ክርስቶስ እኮ የቤተ ክርስቲያን ራስ ነው። የእግዚአብሔር ቃል እኮ ገዢ ነው። መንፈስ ቅዱስ እኮ ለስሙ ይጠነቀቃል። ጌታ ኢየሱስ ለስሙ እኮ ይጠነቀቃል። አማኞች ኮራ ብለው አመፀኞችና ክፎችን ለጌታ አሳልፈው ይስጡ ከመከሩ በኋላ። ሌላው ይሄ ችግር ባይፈታ አማኞች ምንድነው ማድረግ ያለባቸው? ወይም ቤተክርስቲያን ምንድነው ማድረግ ያለባት ለተባለው ያለማቋረጥ አገልጋዮችን ማገዝ ያስፈልጋል። በሁሉ አቅጣጫ ቤተክርስቲያን አገልጋዮች ላይ ጉልበቷን፣ ጊዜዋን ማፍሰስ አለባት። በምክር ቢሆን፣ በትምህርት ቢሆን፣ በጓዳ ኑሯቸው ጉዳይ ቢሆን፣ በእያንዳንዱ ነገሮቻቸው ላይ ለሚፈለገው ሙሉና ብቁ ለሆነ አገልግሎት ለማብቃት ቤተክርስቲያን መድከም አለባት። አሁን ሐሰተኞች ናቸው፣ ሌቦች ናቸው፣ ወንበዴዎች ናቸው፣ እንዲህ ናቸው፣ እንደዚያ ናቸው ተብለው የሚባሉ ሰዎች ላይ አንድ ጥያቄ ላንሳለን። ምን ያህል ቤተክርስቲያን ለማቅናት ደክማለች? ምን ያህል ቤተክርስቲያን ወይም ደግሞ አማኞች እነዚህን ሰዎች ወደ ጤነኛው መስመር ለማምጣት ገንዘብ አውጥታለች?
ምን ያህል ተጸልዮላቸዋል? ምን ያህል ተመክረዋል? ምን ያህል ተገጽጸዋል? ምን ያህል ክትትል ተደርጎላቸዋል? ምን ያህል ኢንቨስት አድርገንባቸዋል? ለማስተካከል፣ ለማቅናት፣ ለመመለስ አሁን ያሉ አማኞችን፣ አሁን ያሉ አገልጋዮችን ለተስተካከለው አገልግሎት ለማብቃት ቤተክርስቲያን ጉልበቷን፣ ጸጋዋን፣ ጊዜዋን፣ ዕውቀቷን፣ ገንዘቧን አፍስሳ አገልጋዮችን የማብቃት ክፍተቶቻቸውን የመሙላት ድካማቸውን የማገዝ ነው የመጸለይና የመምከር ስራ ላይ መጠመድ መቻል አለባት። ይሄ ችግር ባይፈታና የሚቀጥል ከሆነ ምንድነው መደረግ ያለባት ላልከኝ፣ የመጨረሻ ቤተክርስቲያን ማድረግ አለባት ብዬ የምለው እከሌ ወንበዴ ነው፣ እከሌ ሌባ ነው፣ ይሄኛው ደግሞ የእግዚአብሔርን ቃል ሸቅጧል፣ ይሄ በመንፈስ ቅዱስ ጸጋ የብዙዎችን ትዳር አፍርሷል፣ የብዙዎችን ሕይወት አናግቷል፣ ይህንን ገንዘብ ውድመት አምጥቷል፣ ምክር አልሰማ ብሏል፣ ጌታን አልፈ አልሰማ ብሏል፣ ወይም አንቀበል ብለዋል የሚባሉ ሰዎችን በሚገባ በመረጃና በማስረጃ ለይቶ በሕግ መጠየቅ ይቻላል። ቤተክርስቲያን ሕጋዊም አካል ናት፣ ሕጋዊ ስልጣንም አላት። ቤተክርስቲያን ብቻ አይደለችም። አንድ አማኝ ተመክሮ ተገጽጾ አንዴም ሁለቴም ሶስቴም በተከታታይ ተጸልዮለት ቅድም እንዳልነውም ለእርቁ እድል ሰጥቶት አልመለስ ብሎ የሚል አልፈወስም ብሎ የሚል አልታከምም ብሎ የሚል ተጨባጭ የሆነ መረጃና ማስረጃ ካለ በሕግ ማስጠየቅ ይገባል። በየቦታው የሚነገር ወሬ አንዳንድ ጊዜ መረጃና ማስረጃ ያልያዙ ሰዎች በሕግ መጠየቅና ማስጠየቅ ሲገባ በወሬ ብቻ የሚወራ አለ። ይሄ በደፈናው ማውራት ሌላ ጉዳት ያመጣል። ስለዚህ አሁን ከላይ እስከታች አንድ ግለሰብም አንድ አማኝ እንደ ቤተክርስቲያን እንደ ተቋም ህብረቶችም አልፎም ደግሞ እንደ ካውንስልም እንዲያሉ ሰዎች የቤተክርስቲያንን ገንዘብ የህዝቡን ስምና ታሪክ የእግዚአብሔርን ቃል የጸጋን ስጦታ ለማይፈለግ ጉዳይ ጥቅም ላይ እያዋሉ እያበላሹ መኖር አመጽ ነው። የሰዎችን ህይወት ማበላሸት ነው። ሀገርን መጉዳት ነው። ትውልድን ወደማይሆን አቅጣጫ መምራት ነው። ከእግዚአብሔር ነገር ከወንጌል ውጪ ማውጣት ነው። ስለዚህ ይሄ ተጨባጭ የሆነ መረጃ ካለ በሕግ ለይቶ በተገቢው መንገድ እንዲታረም፣ በእግዚአብሔር ነገር አልታረምም ብሎ ካለ በምድራዊው ሕግ በምድራዊው መንግስት እንዲታረም ማድረግ ተገቢ ነው እላለሁ። በሕግ ሊጠየቁ ይገባል። ስለዚህ መጋቢ ያንተ ሐሳብ ለተመልካቾችን በደንብ ግልጽ ይሆናል ብዬ አስባለሁ። ደግሞ ለኛም በደንብ ግልጽ ሆኖልናል። ስለዚህ ቤተክርስቲያን ግልጽ አቋሟን ይሄ ነው ብላ መናገር አለባት ነው። ከዛም ባልፎ ችግሩ ባይፈታ ነገሩ ባይስተካከል ቤተክርስቲያን ምንድነው ማድረግ የሚገባት ያልነውን ነጥቦችን ያነሳ ነው። በጣም ጥሩ። የመጨረሻ ግን እንዳው ገብቶኛል ሐሳብ ከሁሉ በላይ አሁን በሚወራው ወሬ በዚህ ጉዳይ ብዙ ውዝግብ፣ ብዙ ግራ መጋባት፣ ብዙ አይነት ነውጥ፣ ብዙ አይነት የሐሳብ መዘበራረቆች አሉ እና ቅድም ያልናቸውንም ጉዳቶችም እየፈጠረ ነው ያለው ይሄ ነገር። እንግዲህ ይሄ ከሆነ እኛ የክርስቶስ አካል ነን፣ የክርስቶስ ልጆች ነን፣ እኛ የወንጌል መልእክተኞች ነን። እኛ የአንዷ የብጽዕቷ የንጽሕቷ ክርስቶስ የተከላት ሐዋርያት መሰረቷን አውጥተው እንዲያንጿት ስራዋን የጀመሩ አሁን እየታነጸች ያለች አሁን እየተገነባች ያለች እየታነጸች ያለች ቤተክርስቲያን አካል ነን ካሉ አማኞች ነን፣ የእግዚአብሔር መንግስት ወራሾች ነን፣ የዳንን ነን፣ የጌታ ልጆች ነን የሚሉ ስብስብ ያሉባት በእግዚአብሔር ቃል መሰረት የምትተዳደር ቤተክርስቲያን እያንዳንዱ አጥቢያ ቤተክርስቲያን የእምነት አቋማቸውና አስተምሯቸውን በግልጽ መናገር አለባቸው። ለምንድን ነው እኛ የዚህ ወገን ነን የዚህኛው አይደለንም የሚል የተሰመረ አንዳንዶች ጥሩም ይሁን ጥሩም አይሁን ተገቢም ይሁን ተገቢም አይሁን እኛ አቋማችን ይሄ ነው ብለው መግለጣቸው በጎ ጎንም አለው። ቤተክርስቲያን ወይም አማኞች ምን እንደሆነ እንዲያውቁና
የት ጋር መቆም እንዳለባቸው እንዲቆሙ ይረዳቸዋል። እና እንደዛ ያደረጉት ግን ጥቂቶች ናቸው። አብዛኞቹ ገና ይቀራሉ። አቋማቸውን በሚገባ አስተምሯቸውን በሚገባ የኛ ማንነት ይሄ ነው፣ የኛ አገልግሎት ይሄ ነው፣ የኛ አገልግሎትና ማንነት የተመሰረተው በዚህ አስተምሮ ላይ ነው የሚል አስተምሯቸውን እና ዋና የአስተምሯቸው መሰረት የሆነውን የቆሙበትን ዶክትሪን አስተምሮ ግልጥ አድርገው መናገር መቻል አለባቸው። ለጌታ ክብር የሚቆሙ ከሆነ፣ ለእግዚአብሔር ሕዝብ ሚራሩ ከሆነ፣ ለወንጌል የተለዩ ከሆነ፣ በእርግጥም የክርስቶስ ቤተክርስቲያን አካል ከሆኑ እንደዚህ በድፍረት መግለጥ መቻል አለባቸው። ለእግዚአብሔር ሕዝብ ሚራሩ ከሆነ ይሄንን ማለት እፈልጋለሁ። በጣም ትክክል። እንደ ማሳሰቢያም መጀመሪያም እንደ ጥያቄ የሚያነሳህልንም ሐሳብ አለ። ቤተክርስቲያን እንደዚህ አይነት አካሄድ የሚሄዱትን የባህሪ ችግር ያለባቸውን የአገልግሎት አካሄድ ስርዓት አልበኝነት በሚባል ደረጃ ትክክል ያልሆኑ አካሄድ ያላቸውን ሰዎች ለመምከር ምን ያህል ተጉዛለች፣ ምን ያህል መክራለች፣ ምን ያህል ገስጻለች፣ ምን ያህል ጊዜ ደግሞ ጸልያለች የሚለው በጥያቄ እንግዲህ ለተከታታዮቻችንም ደግሞ ለቤተክርስቲያንም ትልቅ ጥያቄ ነው ብዬ አምናለሁ። በተለይ ደግሞ አሁን ላለችው ቤተክርስቲያን በዚህ ጊዜ ጥፋት በሚጋነንበት ሰዓት የወደቀን መመለስ ተገቢ ዋነኛውም ተልእኮም ነው ብዬ ስለማስብ፣ ከዛ በተረፈ ግን መጋቢ የመጨረሻ አንድ ድል ልስጥህና አሁን ለሚመጣው ትውልድም ደግሞ ላለውም ለፕሮግራሞቻችንም ተከታታዮች አጠር ያለ መልእክት እንድታስተላልፍልን። እንግዲህ አድማጭ ተመልካቾቻችን ከዚህ ቀደም በነበሩን የፖድካስት በውይይት መልክ ያቀረብነው ጉዳይ እንደ አንድ የክርስቶስ አካል ጥቂት ነገር ለማበርከት ከማሰብ ቅን ልብ የመነጨ ነው እና በምክሩ ወይም በሐሳቡ እንደተጽናናችሁም እንደተማራችሁም ጥቂት እይታም እንዳገኛችሁ ተስፋ እናደርጋለን። በልዩነት ያላቸውም ልዩነታቸውን እኛ በጉልበትና ስጋዊ በሆነ ኃይል አንዳች ነገር በማድረግ የሆነ ነገር ለመፍጠር የታሰበ እንዳይደለ እንድትረዱልን እንፈልጋለን። እንግዲህ ለሚቀጥለውም ትውልድ ምንድነው ማለት የምትፈልገው? አሁን ላሉት የቤተክርስቲያን ራስ የሆነውን ክርስቶስን የአገልግሎታችሁ፣ የህይወታችሁ፣ የኑሯችሁ መሰረት አድርጋችሁ የእግዚአብሔርን ቃል የአገልግሎታችሁ፣ የህይወታችሁ መሰረት አድርጋችሁ ዋና ጉዳይ አድርጋችሁ ቤተክርስቲያንን የሚመራ እና እያሳደረም ያለ የጸጋ ስጦታንም እየሰጠ በርካታ አገልጋዮችን ለስራው እየለየ ያለውን የእግዚአብሔርን መንፈስ በመቀበል ከሱ አገዛዝ አመራር ስር ራሳችሁን ሰጥታችሁ ያላችሁ አገልጋዮች እና መላው የክርስቶስ ቤተሰቦች እንዲሁም ደግሞ በትህትናና እግዚአብሔርን በመፍራት ሕይወታችሁን ሰጥታችሁ የምታገለግሉ የጌታ አገልጋዮች አገልግሎታችሁን በትጋት ቀጥሉ። ኑሯችሁን በትጋት ኑሩ፣ በንጽህናም ኑሩ ማለት እፈልጋለሁ። ይህም ይሁን ማንኛውም በየትኛውም ዘመን ቤተክርስቲያንን ለማናጋት ግራ ለማጋባት የሚነሱ ጥያቄዎች ነበሩ። ነገ ደግሞ ሌላም አይነት ጥያቄ ይኖራል፣ የታወቀ ነው። እንግዲያውስ ቤተክርስቲያን ነቅነቅ ሳትል የእግዚአብሔር ቃልም ሕያው እንደሆነ መንፈስ ቅዱስም በሕያውነቱ በጌትነቱ ስለሚቀጥል ሳትረበሹ ሳትናወጡ ይልቁኑ ከዚህ ነውጥና ጋጋታ በላይ ሆናችሁ ጌታን እያከበራችሁ በእግዚአብሔር መንፈስ ተሞልታችሁ በቃሉ ላይ ኑሯችሁና ሕይወታችሁን መስረታችሁ ክርስቶስ የሕይወታችሁ ራስና አለቃ እንደሆነ እንዲሁ አገልግሉ። ጌታ ኢየሱስ በቅርብ ይመጣል። እናንተ የአባቴ ብሩካን በያላችሁበት ተባረኩልኝ ማለት እፈልጋለሁ። የእግዚአብሔር ሰው ውድ የፊት ለፊት ሚዲያ ፕሮግራም ቤተሰቦች ደግሞም የክርስቶስ ቤተሰቦች ይህንን የተወደደ ፕሮግራም የምትከታተሉ በሙሉ ከዶክተር መጋቢ ደረሰ ጋር የነበረን ሐዋርያቶች እና ነቢያቶች አሉ ወይስ ደግሞ የሉ በሚል ርዕስ ዙሪያ ስንጨዋወት የነበረውም ደግሞ ትልቅ ትምህርት እንዳገኛችሁም ተስፋ አደርጋለሁ። ለብዙዎችም ደግሞ መልስም ነው። በዚህ ጉዳይ ደግሞ ዶክተር መጋቢ ደረሰ ዮሐንስን እጅግ አድርገን እናመሰግናለን። መጋቢ በጣም አመሰግናለሁ። የፊት ለፊት ሚዲያ ፕሮግራም ተከታታዮች በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። አስተማሪ ነው፣ ይጠቅማል፣ ትውልዱንም ያስተምራል ብለን ያሰብናቸውን በሙሉ በዚህ ስፍራ ከእናንተ ዘንድ እናንተን ለማገልገል እንተጋለን። ሻሎም